5.4 ሚሊዮን በላይ ተከታይ ያለው የአዶናይ አካውንት ምንድነው የገጠመው? 25000 በላይ ህጻናትን ለማሳከም አዶናይ ወደ አሜሪካ ማቅናቱ ይታወቃል። እጅግ አሳዛኝ በሆነ ሁኔታ ታዲያ እንደምትመለከቱት እዚህ ጋር ፎሎ የምንደራረግ ፍሬንድ የሆንም ሰዎችም እዚህ ጋር ፎሎ ይላል። የፎሎወር ፎሎዊንጉም 0 ነው። ፎሎወሩን አያሳዩም። ላይኩን 0 አድርጋል። የምታዩቸው ቪዲዮዎችም ኮላብ ተደርገው የተለቀቁ ቪዲዮዎች ብቻ ናቸው። አዶናይ ዛሬ ለመጨረሻ ጊዜ በለቀቃቸው ቪዲዮዎች አካውንቱ ሊዘጋ እንደሚችልና ሁሉም ሰው ኮፒ ሊንክ እንዲያደርግ ጥሪ አቅርቦ ነበር። ታዲያ ብዙ ጊዜ እንደዚህ አይነት ነገሮች የሚያጋጥሙት አካውንቱ ለጊዜያዊ ያክል ሪስትሪክትድ ሲደረግና አንደር ሪቪው ሲደረግ እንደሆነ ቲክቶክ ይገልጻል። ይህ የአዶናይ አካውንት ታዲያ በአጭር ጊዜ ውስጥ ይመለሳል ብዬ ተስፋ አደርጋለሁ። ከቲክቶክ ጋርም እሱም ሆነ ሌሎች በዚህ ጉዳይ ላይ የምታውቁ ሰዎች ንግግር አድርጉም፣ እኛም የምንችለውን እናደርጋለን። በነገራችን ላይ ከሰሞኑ የአዶናይ ብቻ ሳይሆን የበርካታ ልጆች አካውንቶች እየተዘጉ ይገኛሉ። የተለያዩ የኮሚኒቲ ጋይድላይን ቫዮሌሽንም እኛን ጨምሮ በጣም እያስቸገረ ይገኛል። እንደምታውቁት ከሰሞኑ በዜናው የምናውቀው የሙሴ ሰለሞንም ሆነ የጃኒ አካውንት ከዚህ ባለፈም በርካታ ልጆች አካውንት ተዘግቷል። ታዲያ ለዚህ መፍትሄው ምንድነው የሚለውን እስካሁን ድረስ ባናውቅም የአዶናይ አካውንት ግን ምናልባት ለጊዜያዊ ያክል ሪስትሪክት ተደርጎ ሊሆን ስለሚችል ዛሬ ወይም ደግሞ ነገ ይመለሳል ብዬ ተስፋ አደርጋለሁ። የተጀመሩ መልካም ስራዎችም እንደሚጠናቀቁ መልካም ምኞቴን መግለጽ እፈልጋለሁ። ጋይስ አካውንቴ ባን ሊደረግ ይችላል የመጨረሻው ዋርኒንግ ላይ ነው ያለሁት። ሁላችሁም ፕሊዝ ገብታችሁ ኮፒ ሊንክ አድርጉ። እኔ ምንም ሳላጠፋ ምንም ሳላደርግ ይህ ሁሉ ቫዮሌሽን እያመጣብኝ ነው ቲክቶክ ማለት ነው። እኔ ልንገራችሁ ሲግሮ በጣም ናፍቆኛል። በጣም ይለቀቅ ብቻ። እኔ እግዚአብሔርን ነው የምላችሁ። በጣም በቃ ወደዛ ነው የሚሻገረው። ኤኒዌይስ ከዛው ግን ፕሊዝ ኮፒ ሊንክ አድርጉና ሰፖርት አድርጉን። ስፔሻሊ አሜሪካ ደግሞ ትልቅ አላማ ይዤ ነው የመጣሁትና አካውንቴ ባን ሆኖ ይህ ሁሉ ነገር እንዳይኮላሽ፣ ስለዚህ ኮፒ ሊንክ አድርጉት። ይሄ ቪዲዮ ወዳችኋለሁ። ቻው። ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል ይላል። ይኸው በስንት መከራ ነው ያሳለፉን። ወደ ሌላ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቆ ነው ያሉት። ወይኔ እንዳይመልሱት ምናምን እያሉ I'm Canadian baby who cares ቢመልሱ ለራሱ ወደ ካናዳ ነው፣ ከካናዳ ደግሞ ወደ ኢትዮጵያ መቆየትም አልፈልግም እዚህ ሀገር። እውነት ለመናገር የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች አሁን። who cares ፈታ ብዬ ነው ያወራኋቸው። ድሮ ፈራቸው ነበር እነዛ ቦርደር ፔትሮል ነው የሚባሉ። እንዴት ነህ? Thank you so much። አሁን ራሱ እንዴት የሱ ቪዲዮ እያየ እንዴት ሰላም ሳትለው Thank you. Yeah. Let's go. Oh, sorry. No worries. አይታይም በደምብ አትሊስት ከሌላ ቦታ ግን ችግር የለውም ነበር። Thank you so much. We love you so much. Thank you. በዚህ በኩል አለ ወይ? እሺ አንዴ ልነሳና መጣሁሽ። ቆይ Thank you. ታያ ታስፈራሪ። ሃይ ለኔሽ ናት። ደህና ነሽ? How you doing brother? Boom. All right, let's go. This one. ማይክ አሪፍ ነው አይደለ?
ሽሩ በቃ እኔ በቃ አዶኒ ብላክ ላይት ኮሚኒቲ ይለያል። ብላክ ላይት ኮሚኒቲ ይለያል። ቴንክ ዩ ወንድም አለም በጣም እንወዳለን። ያ ቴንክ ዩ በጣም በእውነት በጣም ደስ ብሎኛል። አንተ ፎቶ እንሰለካለን። ያ እንደ ያ አይ ኖ ያ በጣም አመሰግናለሁ ወንድ እንደ ማሪ ከዚህ በላይ ደስታ ምን አለ? የምትወዱትን ሰው ማግኘት ተገናኝተናል። ፋይናሊ ከአንዱ ጋር ተገናኝተናል። እንግዲህ በጣም ነው የምንወድህ፣ በጣም ነው የምናከብርህ፣ በጣም ነው ሳፖርት የምናደርግህ። ለአንጠላህ ነው የወደድነው። በከፍታ በዝቅታ መሀል ማለት ነው የምንወድህ። ለምን ብትል ያ ሰው ለምን ብትል ሰው ሲያጣ ሲያገኝ ብቻ ሳይሆን ሁሌም ከሰው ጋር ነው ያለብን እና ያ በጣም እንወዳለን። ሀምብል ነህ፣ በጣም ንጹህ ሰው ነህ፣ በጣም እንወዳለን። ደግሞ ሳይ ደግሞ በጣም እንደማውቅህ ነህ። በቃ እሺ፣ ይቅርታ ያ እንግዲህ ወደ መኪናው እያስገባ ነው ጋይስ፣ ወደ መኪናው እያስገባ። በጣም እኔ ቃላት የለኝም ኮፒ ሊንክ ለምታደርጉ
አዶናይ የሚጠላ አይደለም። በቃ ምንም መጠላት የሚባል ነገር ለአዶናይ አያስፈልገው፣ መወደድ ብቻ ነው ያለበት። እና we are so happy በእውነት በአንተ በጣም 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 ኮርተናል። በአንተ በጣም ደስ ብሎናል። ምንም አንተ የነካው ነገር ማይሳካ ነገር የለም። በቃ ቃላት የለኝም እኔ። መግባት የምትፈልጉት ካላችሁ እንሂድ፣ አንድ ላይ እንሄዳለን። ካዲላክ ነው ወንድማችንን የተቀበልነው ጋይስ። ሪከርድ አድርጉ እሺ፣ በእናታችሁ ይሄ ለታሪክ የሚቀመጥ ነው። ይሄ ለታሪክ የሚቀመጥ ነው ጋይስ፣ ሪከርድ አድርጉት። አዱ ስለ አቀባበሉ ምንድነው የተሰማ? ምንድነው የተሰማ? በጣም ደስ ይላል። በጣም I'm very happy። ኦኬ ኮርታ አልበኛ በጣም ቴንክ ዩ በጣም በእውነት ደስ ብሎኛል። ጋይስ ደስ አይልም? በእውነት ደስ አይልም? ይኸውላችሁ ከምንም ነገር የጸዳ ያን ገና ስጀምር አዶናይን መደገፍ ስጀምር ከዘረኝነት ከፖለቲካ ከምናምን የጸዳ ምርጥ ወንድማችን በቃ አገሩና ህዝቡን የሚወድ አዶናይ ሰው ነው የሚወደው ጋይስ፣ ሰው ነው የሚወደው እሱ። ሌላ ነገር የለውም፣ ሌላ ዓላማ የለውም። ይህንን በተደጋጋሚ ገልጫለሁ እና ጋይስ በሚገርም ሁኔታ ነው በቃ በጣም ትልልቅ ሰዎች ነበሩ ሊቀበሉት የመጡት። በዚህ በሚያምር መልኩ እንግዲህ እንደዚህ ነው የተቀበልነውና we are so happy። ቅደምለት አንተ ካሜራማኑን ስለሚፈልግ አድሬሱ ቆይ ከያሬዶ ላምጣልህ። የለም አዱ ቆይ አንዴ ካሜራማኑ እየቀረጸ እንዲሄድ በዛ መኪና አድራሻውን እንስጠው። አንዴ ለዛ መኪና አድራሻውን እንስጠው። እስቲ ለካሜራማኑ ቴክስት አድርግለት አድራሻውን ፈልጎ ለእናንተ ካሜራማን ለአዶናይ ካሜራማን እየቀረጸው እንዲሄድ ማለት ነው። እዛኛው መኪና ላይ አንድ ትንሽ ጠብቀው ትንሽ አገኘ። እሺ ጋይስ በጣም ነው በእናንተ የኮራሁት። ፎር ፋሚሊዎች በእውነት ቃላት የለኝም። በጣም ኮፒ ሊንክ ስለምታደርጉ ምንም ነገር ዲስተርብ ሳያደርገኝ ነው የጨረስነውና በእናንተ በጣም ኮርቻለሁ። እንደው ብድር መላሽ ያርገኝ። በምን እንደምመልስላችሁ ብድር ባላውቅም አም ሶ ሃፒ በእናንተ በጣም ደስተኛ ነኝ በእናንተ።
ይሄ እንግዲህ ከኤርፖርት I'm very happy. ኮርታል በእኛ በጣም thank you so much. አዶኒስ ስለ ዶክተር ሊስትሮ ነገራቸው Yes sir. Guys ደርሰናል አሁን ምሳ ተጠርተናል በጣም ሌት ሆነን ዙረት ላይ ነበር ላሳያችሁ እናንተ ማለት ነው የዋሽንግተን ዲሲ አቶ ትራምፕ የሚቆዩበት ቦታ ላሳያችሁ ብዬ ሌት ሆነን የመጣ ነው አሁን ምሳችንን እንበላለን እና ሃይ